ሲጀመር እንዴ ነው ቴሌቪዥን የምትወረወረው? ቆይ እንዴ ነው አንስታ የምትወረወረው? ዝም በኋላ ይኖረወርኩት ዝም በኋላ ቴሌቪዥን ሰላም ቤተሰብ እንዴት ናችሁ? እኔ ያለኝ እግዚአብሔር ይመስገን። የቲቪያችንን ስክሪን ወደዚህ ወደ ተሰበረ አይነት ነገር ቀይሬዋለሁኝ እና ሚስትየው ደግሞ የለችም ኩሽና ነው ያለችው። ስትመጣ ምን እንደምትል እናያለን። ካሜራችንን ደብቀን አብረን እንያት። በስላሴ ስም በመብርሃን ስም ምንድነው ባባ? ምንድነው? ምን ሆነ ነው? ምን ሆነ ነው ቴሌቪዥኑ? አረና ሾልቺ ዝም በቲቪ ላይ አርፋ እኮ እሷን አስነሳታለሁ ጫማ ሶሮወርበት እንደዚህ አይነት መሰለሽ? ጫማ ሶሮወርበት ምኑ ላይ? ቴሌቪዥኑ ላይ ነው ጫማ ተወረወረ? እኔማ ዝም በኋላ ነው የወረወርኩት። አረ እባክህ ቲቪ ላይ አረፈ እንጂ ካሜራ ነው። በመቤቴ ስም በድንግል ማርያም ስም ተሰብሯል ያልከኝ ነው? አዎ እኔማ ግላሱ መስሎኝ ነበር ግን ስክሪን ነው አይገርም። በቃ ወይ ሌላ እንገዛለን ካልሆነ ደግሞ መሰራት ከቻለ እናሰራለን። ምን ሌላ እንገዛለን ወይ መሰራት ከቻለ ታሰራለን? ሚሊዮነር እኮ ነው የምትመስል አንተ ማለት ዘና ብለህ እኮ ነው እያወራኸኝ ያለው። ሲጀምር አልገባኝም። ቴሌቪዥን እኮ ነው የተሰበረው እና ከሆነ በኋላ ምን ላድርግ? እንዴት ማለት ነው? ምን ላድርግ ማለት ምን ማለት ነው? ምን ላድርግ ማለት ምን ማለት ነው? መቤቴ ማርያም ድንግል ወይ ወይኔ ጉዴ ፈላ እና ታዲያ ነው ያብሩ አልሰበረም። ተሰበረ ከፈለክ ምን አገባኝ እኔ? ኧረ በእናትሽ እንዴ ፍቺ እንጂ ምን ሆነሽ ነው? በመብርሃን ስም እንዴ ጤነኛ ነህ ያማል ወይስ ምንድነው ችግር ካለ? ሲጀምር እንዴ ነው ቴሌቪዥን ላይ የምትወረወረው? ቆይ እንዴ ነው አንስታ የምትወረወረው? ዝም በኋላ ይኖረወርኩት ዝም በኋላ ቴሌቪዥን ወይኔ ጉዴ ፈላ ወይኔ በቃ ሌላ እንገዛለን ወይ ሌላ እና ትገዛለህ? ሌላ አዎ ከምርህ ነው? ምን ችግር አለ? ሰላም ቤተሰብ እንዴት ናችሁ? ያለኝ እግዚአብሔር ይመስገን። ዛሬ ሚስቲውን በሚገርም ሁኔታ ፕራንክ ላረጋት ነውና እስኪ የሚሆነው ስልክ እየደወልኩላት ነው። በር ክፈችልኝ ውጪ ላይ ነኝ እያልኩ እላታለሁኝ። እስኪ ስትመጣ ደግሞ የምታሳየን ሪአክሽን እናያለን። ስልኩ እየጠራ ነው። ሄሎ ማማ በር ክፈችልኝ፣ በር ላይ ነኝ። አንዴ ቁልፍ አልያዝኩም። ምን ሆነሽ? ምንድነው? ያማል ምን ሆነሽ? ለጾም መፍቻ እኮ ነው ያመጣችው። ለጾም መፍቻ ምን ነው አልተመቹሽም? አራክ ይግቡ ለምን ነግሬሃለሁ። እናቴ ጋር ሄዳለሁ። ዞር በል በቃ በማርያም አንድ ጊዜ አዳምጪኝ። አንድ ጊዜ አዳምጪኝ። ምንም ማዳመጥ ሰላም ቤተሰብ እንዴት ናችሁ? ያለኝ እግዚአብሔር የተመሰገነ ይሁን። ቤቱን እንደምትመለከቱት የእብድ ቤት መስሏል። በቃ ያሌለ ነገር የለም፣ ያሌለ የኮተት አይነት የለም። እዚህ ጋር እንደምትመለከቱት የቢራ ጠርሙዝ፣ እዚህ ጋር ዱቄት፣ እዚህ ጋር ካቻፕ፣ በቃ ምን የቀረ ነገር ያለ እና ከጓደኛዬ ጋር ስለነበረን ከሱ ጋር አብረን እንደዚህ ሆነ ይመስላታል። ከዛ በኋላ የምታሳየን ነገር እናያለን። ምንድነው ቤት የሚመስለው? ምን መሰለህ ማለት ምን እንደመሰለ ማታውቅም? ምንድነው የመሰለው? ምንድነው ያደረከው? ቤቱን ተተረማመሰ አሁን ፏፏ አደርገዋለሁ። በእናትሽ ምን ነው ፏፏ የምታደርገው? ሲጀምር ለምንድን ነው እንደዚህ ያደረከው? ንገረኝ። ምንድነው የምታካብጂው ማማ? ጠረግ አደርገዋለሁ። ምንድነው እንዴ? ጠረግ ታደርገዋለህ? ከምርህና ምን የስራው ነው እንዴ? በጣም ነው ትዕግስቴን እየተፈታተንከኝ። ኧረ በእናትሽ እንደዚህ አታካብጂ። ስማኝ፣ በጣም ነው ትዕግስቴን እየተፈታተንከኝ። እየነገርኩህ ነው ያለሁት። እኔ ያንተና የጓደኛህ አሽከር አይደለሁም። ሲጀምር ምን ማለት ነው እንደዚህ? በቃ ቀላል እኮ ነው። ጠረግ ምንድነው ቀላል? ይሄው በቃ ማጽራት ነው። እኔ ኧረ በእናትሽ አታካብጂ። አበዛሽው በእናትሽ። በቃ ይሄን ጠረግ አደርጋለሁ፣ አጸደዋለሁ፣ በቃ አነሳሳቸዋለሁ። ምንድነው ይሄን ያህል የምታካብጂው? ሆን ብለህ ነው ያደረከው አይደለ?
ስማ እኔ ይሄ ቀልድ የምትላቸውን ነገሮች ምናምን መታገስ አስጠልቶኛል። ሲጀምር ከዚህ በላይ አልታገስም። ወቅ አሁን ራሱ ለመጨረሻ ውሳኔ እወስናለሁ። ሲጀምር ምንድነው የምታካብዱ? እናቴ ጋር ይላል ካንተ ጋር ከመቆየት ለዞም ይሻለኛል። እሺ ጊዜ ማለት ነው። በጣም ያበዛው ቀልድ በየጊዜው እየበዛ እኔን እያጸዳሁት አይደል እንዴ? አያገባኝም። በቃ አያገባኝም። አታካብጂኝ። ሰማኛለህ? ምን እሺ በጣም ያበዛው ልንገር። ከዚህ በላይ ሲጀምር ልታገስ አልችልም። መቼ ነው ያን ያህል የምታካብጂው? አጸዳዋለሁ። ምን ቀላሉ ነገር እኮ ነው። እንደዚህ እሪ የምትይው ምን ሆነሽ ነው አንቺ? ቢያንስ በቤት ያለፍታታ እንዴ? በጣም ተፍታታ በቤት እኔ ውልቅ ስልልህ ሙሉ ለሙሉ ተፈታለሽ። ምን ማለት ነው? በቃ አረብናሽ አትጃጃይ። ለማይ ሰው ራሱ ደስ አይልም። እቺ አሁን የቆሸሸ ማለት ነው ሲጀመር ማለት ነው። እስከ ዛሬ የታገስኩ ማለት ነው። ከዛሬ ነገ ትሻሻላለህ እያልኩ አጠገቤ እንዳደርስ በቃ ነግሬሃለሁ። ምን ማለት ነው? ነግሬሃለሁ። ኧረ በማርያም ነግሬሃለሁ። እናቴ ጋር ሄዳለሁ። ከዚህ በኋላ ካንተ ጋር መኖር አልፈልግም። በቃ ነግሬሃለሁ። ነግሬሃለሁ። እናቴ ጋር ሄዳለሁ። ዞር በል በቃ። በማርያም አንድ ጊዜ አዳምጪኝ። አንድ ጊዜ አዳምጪኝ። ምንም ማዳመጥ አንድ ደቂቃ ብቻ። አንድ ደቂቃ ለቀቀኝ። አትንካኝ። ሲጀምር አንድ ደቂቃ ብቻ። እሺ ቁጭ በይ። ምንም ብትለኝ አልሰማህም። አንድ ነገር ስለበዛብኝ ኧረ እኔን አዳምጪኝ። በማርያም በቃ በአንድ ጭራሽ ዘፈንሽ አዳምጪኝ። በቃ ሲጀመር ለክሊን አዲሶች እየደወልኩላቸው ነው። ምን አገባኝ? ክሊን አዲስ ስለምታወራው ነገር አይገባኝ። ጭራሽ አልፈልግም። አሁን ይመጡና ሶፋው እንደዚህ ሆኖ በሚገርም ሁኔታ ያጸዱታል። ክሊን አዲሶች የጽዳት አገልግሎት ናቸው። አሁን ይመጣሉ። እነሱ ደውዬላቸዋለሁ። ደስ ነው የሚልሽ። ሂድ በእናትህ ዞር አንቺ። በስላሴ በዚህ ብርድ አላሳዝንም። ሌላው ቢቀር ዞር እንዳልደፋብሽ ዞር በይ። ምንድነው ዛሬ ወይ ኧረ በእናትህ ና ጨምርልኝ። ምን ነው እንዴ? ስንት ሰዓት አለኝ? ታረፈው ለከማለኝ ነው ማለት ነው። ዋላምጣ እና ደግሞ አናቴን ምንድን ነው የተፈጠረው? ጆክ መሳፋው እኮ ሞላ። እንዴት አለቀማለኝ ዲስ ሳፋቴ ተሳገን ከሌላ ጊዜ አስተካክልሽ ይለኛል እንዴ? ከሌላ ጊዜ አስተካክልሽ ይለኛል። ላፍስልሽ ሞላ ሳፋው ራሱ መስማማ ምን ሆኖ ሻምፖ ችግር አለበት ነው? አይ ኦሪጂናል ነው። ኧረ ታጠቢ በቃ። ከሌላ ጊዜ አዲስ ያሰብሽ ምን አዲስ እገዛለሁ? እና በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ታጠቢ። ምንድን ነው የምትሰራው? ምንድን ነው የአንተ ስራ ነው? ሂድ በእናትህ ዞር አንቺ። በስላሴ በዚህ ብርድ አላሳዝንም። ሌላው ቢቀር ቡና ፊልም ቡና በስላሴ
ዛሬ ይደብራል ቀኑ በጣም ይዶካካል። ዱካካም ቀን ነው ዛሬ። በቃ ቡና የሚንቦገበግ ቡና ሰንደል ጭስ ምናምን እጣን ምናምን አጫችሁ ስሉኝ። እስኪ ጫት አምጡ። ጫት ፐርቸስ እንበል። ጫት አምጡ በእናታችሁ። ዛሬ ጫት ያስፈልጋል። ጫት ካገኛችሁ አሽሽም ቡቅ እናደርጋለን። በቃ ጭስ ቡና ምናምን አፍፋፍሉ ፋ ቡና ፊል ቡና በስላሴ ጫት ያስፈልጋል። ራሴን እያመመኝ ምንድን ነው የምታደርገው? አልገባኝም። ምን እያደረክ ነው አንተ? ምን እየሰራክ ነው? አሞኛል እያልሻለሁ። አሞዋልና ምን እንዴ ሌላ ነው የፍታን የምታደርገው አንተ? ሰላም ቤተሰቦች እንዴት ናችሁ? ያለኝ እግዚአብሔር ይመስገን። ዛሬ ሚስቴው ለመውጣት ቀጠሮ አላትና በጣም እየተጣደፈች አይቻታለሁኝና ይሄ እንደምትመለከቱት ስትሬት ነው። በዚህ ሬት ደግሞ ቅጥል ርርር ነው ማለጋት እና የሚሆን ነገር እስኪ አብረን እንመልከት። ዛሬ ራስ ተሳስ ደግሞ በጣም ማማ ስልክ እየጠራ ነው። ባለራይዱ ነው የሚሆነው። በእናትህ ካንሳ ተነስቷል ወይ አባ ደረስክ? አዎ በእናትህ ግን እሱ ጋር ሳይሆን ትንሽ ወደ ውስጥ ገባ ትልልኛለህ። ኮብልስቶኑ ቀጥ ብለክ ማለት ነው። እቃ ስለያዝኩኝ ነው። አዎ በኮብልስቶኑ ቀጥ ብለህ ስትገባ የሆነ በስተግራ ግራ ይበራል ብረት በር። በቃ ያኔ ግን እየወጣሁ ነው። ቆሜ እጠብቃለሁ። ትንሽ ብቻ ነው ከሱ ወደ ውስጥ የምትገባው። ይቅርታ ግን እሺ አባት እሺ። እኔ የምልሽ እዚህ ቤት ራስ ምታት መድኃኒት የለም እንዴ? በጣም እያመመኝ ነው። ብታይ ንፍጤ ራሱ ዛሬ ሊቋቋም አልቻልኩም። አለ ትኩስ ነገር ወሰደበት። ደግሞ እንደዚህ ሆነሽ እንዴት ትተሽኝ ትይዣለሽ? ብቀርሽ ምን ማለት ነው? ብቀር ምን ማለት ነው? ለኔ ታስቢልኝ እንጂ እንዴ ግዴታ እንደሆነ ታውቃለሽ። ሲጀመር እንዴት አይነት ነገር ነው የምታወራው? አልገባኝም። ዛሬ በጣም ነው ራሴን እያመመኝ። ምንድን ነው የምታደርገው? አልገባኝም። ምን እያደረክ ነው አንተ? ምን እየሰራክ ነው? አሞኛል እያልሻለሁ። አሞዋልና ምን እንዴ ሌላ ነው የፍታን የምታደርገው አንተ? ያማል እንዴ? ምን አይነት ያማል እንዴ አንተ? ምን ችግር አለው? ባልሽ አይደለም እና ብትሆንስ ታዲያ ብትሆንስ? ተጠይፈሽ ነው? ሲያስጠላ በመድኃኒዓለም ጅል ንፍጣም እንዴ! እኔ ሶፍት ነኝ ወይስ ማረብ ነኝ? ኧረ በእናትሽ ይበናት ወደዛ። ምን ችግር አለው? እንዴ ባልሽ አይደለም እንዴ? ምን አይነት ጅል ሰው ነህ ግን አንተ? ንፍጣም እንዴ! አንተ የማይደረግ ነገር አታድርግ እንጂ በመብራህ ስላመመኝ ነው እንጂ እኮ እኔ እንደዚህ ለማድረግ ፈልጌ። ሂድ በእናትህ። እንደዚህ ተጣድፌ እያየኸኝ የምታደርገውን አታውቅም እንዴ? ተጠይፈሽ ነው? ሂድ በእናትህ ጅል። እንደዚህ ብለሽ አትሳለኝ በእናትሽ። አይደለም ስርዓት ያዝ እንጂ ሲጀመር እኔ ያንተ ነፍጥ መጥረጊያ በመቤቴ ስም በጣም ያበዛው። ስርዓት ያዝ፣ ስርዓት ያዝ፣ በቃ ስርዓት ያዝ። አሞኛል እያልኩሽ ጅል ትመሳበሽ ነው። ያማል እንደ አንተ ሲጀመር ጥቁር ልብስ ላይ አንተ በጣም ነው እያመመኝ ያለ። እሺ አሁንስ አበዛኸው፣ ጌታን አበዛኸው፣ በጣም ነቢቴን አበዛኸው። እሺ ስርዓት ያዝ። ጨምላቅ ምን ልተፋብኝ ነው? ንገረኝ። ልተፋብኝ ነው? ንገረኝ። ናትፋብኝ እሱ ነው የቀረህ። ናትፋብኛ። አንቺ ምንድነው በዚህ ልክ መታካብኝ? ልትንከባከብኝ እኮ ነው። እሰይ እንኳን አልንከባከብህ። አሁን ንፍጥ ተለጠፈብኝ ብለሽ ነው ሁሉ ሪምባ የምትይው? ንፍጣ ጅል፣ የጅል ገንፎ ሲያስጠላ። ስድብሽ ራሱ እንደዛ በመቤቴ ስም አሁን እሺ፣ ድጋሚ ፊትሽ ራሱ ደስ